ያሳዝናል። ደረጀ የፈራው ነገር ደረሰ። ደረጀ ለወይዘሮ ማርታ ሁሉን ሚስጥሬን ከነገርኳት በጭራሽ ከዛ ቤት አታስቀምጠኝም ብሎም ነበር ያሰበው። ሆኖም እንግዲህ ሰላም እያጨናነቀችው በግራም በቀኝም ብላ እንዲሁም ዳጣ ራሱ እናቴስ በማለት ሁሌ ስታስቸግረውም ነበረ። በዛሬው ዕለት ግን እኔ መናገር አለብኝ፣ ከአሁን በኋላ እናትና ልጁን ማስታወቅ አለብኝ፣ የመጣው ይምጣ ብሎ እንግዲህ ለወይዘሮ ማርታ ሚስጥሩን ነግሯታል። በመጀመሪያም እንግዲህ ይቅርታ ጠይቋታል። ወይዘሮ ማርታ አንቺ ልጆችሽን በጣም ነው የምትወጂው። ታዲያ እኔም ካለታት አንድ ቀን እንግዲህ ተሳስቼ እየሰራው ስራ ነበረ። ታዲያ ያንን ስራ ባጠፋና እውነቱን ብነግርሽ ይቅርታ ታረግልኛለሽ ወይስ እንደ ልጆችሽ አይተሽ ዝም ምን የምትይኝ በማለትም ጠየቃት። ወይዘሮ ማርታም እንግዲህ እንባዋን እየተናነቃት እንዲሁም ደግሞ እንባ እያለቀሰች እንባ በበንባ ሆና ደሬ ምንድን ነው ችግሩ ንገረኝ። አንተ እኮ ነህ ይህን ሁሉ ነገር የሰጠኝ፣ ማንም ያልሰጠኝን ነገር ንግስት አስመስልህ አኑረኸኛል። ምን የመሰለ ቤተ መንግስት የሚሆን ቤት፣ ከዛ ደግሞ በቀልድም ሆነ በጨዋታ ፈገግ ሳቅ የምታረገኝ፣ ብቻ አጠቃላይ ነው ብዬ ልገልጸልህ የማልችላቸው ደስታዎችን ተቆጥረው የማያልቁ ናቸው። ታዲያ እነዚህን ደስታዎች እኮ የሰጠኝ አንተ ነህ። በእርግጠኝነት ጥፋቱ ከባድ ሊሆን ይችላል፣ ግን ደግሞ ማወቅ አለብኝ። ከዛ በኋላ ጥፋትን አውቄና ምን እንደሆነ ከተረዳውም በኋላ ይቅርታ አድርግልሃለሁ ወይስ አላደርግም የሚለውን ነገር ልወስን እችላለሁ። ታዲያ ምንድን ነው እስኪ ንገረኝ ትለዋለች። እንግዲህ ደረጀም ለመናገር ጫፍ ላይ ደርሷል። በሌላ በኩል እንግዲህ ምሳሌ ወደ እነ ዳጣ ተመልሳለች። እንግዲህ ውሃ ከብዙ ጊዜ በኋላ ለምንድን ነው ማታመጫት እያለ ዳጣን በጣም ስጨቀጭቃትም ነበረ። ዛሬ ግን ተሳክቶላት እንደምንም አድርጋ ይዘን መጣለች። ግን ከውሃና ከምሳሌ በጣም ብልጡ ምሳሌ ነበረች። ውሃ ልክ እንደ ስሟ ውሃ ናትና ምንም የሚገባት ነገር አልነበረም። ብቻ ግን ምሳሌ ስለመጣችና ስላየቻት ደስ ብሏታል። በሌላ በኩል እንግዲህ ጓደኛዋ ምጥን ክፍለ ሀገር ሄዳ ቆይት ብላ ነበረ። በዚህም እንግዲህ እሷ በሌለችባት ጊዜ በጣም ደብሯት እና ገብቷት ነበረ የሚያጫውታት እስከምታጣ ድረስ። እንግዲህ ምጥን ከመጣች በኋላ ተደስታም ነበር። ምጥንም እንግዲህ ስጦታ ማር ይዛላት እንደመጣችና እንደምትወድም ነግራታለች። ስለመጣችም ደስ ብሏታል። እንግዲህ ደግሞ የሚያስገርመውና የሚያስቀው ነገር ለመጀመሪያ ጊዜ ደግሞ አጅሪት አበጌ ስትስቅ አይተናታል። የሚገርም ነው እኮ ያስበላል። አበጌ ሳቋ በጣም ያምር ነበረ። ነገር ግን ሌሎቹ ችግሮችና አንዳንድ የማያስቡ ነገሮችን እያየች ሳቋን ደብቃ ነበር የከረመችው። ዛሬ ግን ለመጀመሪያ ጊዜ ስትስቅ አይተናታል፣ ያውም ብቻዋን። እንግዲህ ከውሃ ጋር ሁሌም መጨቃጨቅ ልምዳቸው ነው። ውሃን ልደብድባት አልደብድባት እያለች ነው። ምጥንና ውሃ እንግዲህ እሷ ሙልጭ አድጋ ትሰድባቸዋለች። ምጥን ከውሃ የተሻለች ናት ሁሌም ቢሆን እና ውሃ እኔ ምልሽ ምጥን እንደብድባት እንዴ በቃ ከዛ ታግዥኛለች ትላታለች። እንግዲህ ምጥን አይ እኔ አላግዝሽም፣ አበጌ በዛ ላይ ከባድ ሰው ናት፣ ክፉ ናት፣ ትደባደባለች፣ ትማታለች፣ በዛ ላይ ማንም የለ ከቤት ማቀጥቀጥ ነው የምትገለው፣ ስለዚህ እኔ አላግዝሽም ትላታለች። ነገር ግን ምጥን እምቢ ብላ ወደ ውጭ ነበር የወጣችው። ውሃ ግን ቅጥቅጥ አድርጋታለች፣ ደብድባት። ከዛም በኋላ እንግዲህ እየሮጠች አመልጣለሁ ስትል ሳሎን ላይ ሄዳ ወድቃ ነበረ። አበጌም እንግዲህ ለመጀመሪያ ጊዜ ሳቆ የታየው ከዚህ ላይ ነበረ። ሰላም እንግዲህ ናታንን ጠይቀዋለች። ከብዙ ጊዜ በኋላ እኔ እናንተ አውርተን አናውቅም፣ ታዲያ ስለ ዳጣ የጠየቅኩን ነገር ምን አረክልኝ ትለዋለች። ናታንም እንግዲህ እየሰማውንና እስካሁን ካላቸው የፍቅር ግንኙነት መካከል እንግዲህ የነገረችው ሚስጥር እያንዳንዱ ነግሯታል። ለካ ናታን አይወዳትም ነበር ዳጣን የቀረባት በሰላም ትዕዛዝና ሰላም የሆነ ሚስጥር አለ ከሷ እንድታውጣጣለች በሚል ሰበብ ነበረ። ሰላምና ናታን ዳጣን ሸውደዋታል። ዳጣ አሁን የመሰላት ናታን እንደሚወዳትና እንደሚፈቅራት ነው። ግን ደግሞ ናታን አይወዳትም፣ አያፈቅራትም። እሱ የሚወደው አበጌን ነው። አበጌን ፊት ለፊቷ አሁን እንግዲህ ምንም ቢያሳድዳትም ዳጣ በእጁ እስከምትገባልን ነበር ይህንን ነገር የሚያደርገው። ይሁን እንጂ ሰላም ባዘዘችው መሰረት እንግዲህ ዳጣን ቀርቦ የውስጧን ሚስጥር እንድትነግረውና ምን እንደደበቀች ለመናገር ነበረ። ሆኖም እንግዲህ አባቷ ደረጀ ነው ብላ እንዳስተዋወቀችውና እናቷን ደግሞ የትም እንደማታውቃት ከዛ ደግሞ አዲስ አበባ ተወልዳ እንዳደገች እንግዲህ ለሰላም ይነግራታል። ሰላም በዚህ ጊዜ እንግዲህ የምትይዘውና የምትጨብጠው ግራ ገብት ይላታል። እኔ አላምንም፣ ለካ ልጅ ፊት ለፊት የቁጭ ብላ ነው እኔ የትም ቦታ አምጣት እያልኩ ደረጀን የሚጨቀጭቀው። አሁን ዳጣ የኔ ልጅ አይደለሽው ማለት እንግዲህ ተደስታ ናታንን እቅፍ አደረገችው። ለማንኛውም ናታን እያመሰግናለሁ።
የሰጣኝ መረጃ በጣም ቀላል አይደለም። የዘመናት እንቆቅልሽ ነው የፈታልኝ እና ካሁን በኋላ ያለን የፍቅር ግንኙነት ግን ከዳጣ ጋር ማቆም አለብህ። ምክንያቱም ወይዘሮ ማርታ አንተን የምትመኝህ ለልጇ ላበጌ ስለሆነ ከዳጣ ጋር ያለን ነገር በጊዜ ቋጮ። ታውቃለህ፣ እኔ ድሮም አብራችሁ እንድትሆኑ የፈለግኩት ለዚህ ምክንያት ነበረ እንጂ ለሌላ ነገር አይደለም። ዳጣ ደግሞ የፍቅር ሰው አይደለችም፣ ደረቅና ሞኝ ናት። ለፍቅር አትሆንም። ስለዚህ ተዋት ትለዋለች። እንግዲህ ናታን አይ ሰላም፣ አንቺ ለጥቅም ብለሽ ቅርባት ብትይኝም እኔ ግን ልተዋት አልችልም በሚለውም ደምድሞላታል። በሌላ በኩል አርጆን ልክ እንደ በግ የሚነደው ለአበጌ ሰራተኛ የሆነው እንግዲህ ምጥን ማለቴ ዳጣ ወደነ ምሳሌ ቤት ስትሄድ ተከታትሏት ነበረ። በዚህም ቅጽበት ደብድብልኝ ብለውም ነበረ። አበጌ ናት አይደል የላከች አንተ የህንድ ጣውንት በማለት እንግዲህ እጅ ከፍንጅ ይዛ ዳጣ ደብድብ አድርገዋለች። ቆይ አንተ ልጅ ግን ምን አይነት ፍቅር ነው የያዘህ? እሷ እኮ ለጥቅም ብቻ ነው የምትደውልልህ፣ ለጥቅም ብቻ እየደወለችልህ፣ ግን ደግሞ ይህን ሁሉ ነገር የምታደርገው ለምንድን ነው ትለዋለች። እንግዲህ እሱም ዳጣዬ እባክሽ እርጅኝ፣ ይች ልጅ እኮ ምንም እየገባት አይደለም ፍቅሬ እባክሽን ይላታል። እሷም እንግዲህ ምክሮችን ለገሰችው። ይኸውልህ አንተ እንደደበደብክኝ አድርጌ ልተባበርልህ እችላለሁ፣ ግን ደግሞ ቤት ውስጥ ፕላስተር ምናምን ለጣጥፌ ሲያዩኝ ምን ሆነች ነው ቢሲሉኝስ እኔ በሰብን ማስጨነቅ አልፈለግም ትለዋለች። ይኸውልሽ ዳጣ ይህንን ነገር ካላደረግሽ ዛሬና እኔና እሷ ተቀጣጥረናል እና ትቀራለች አትመጣም ትለዋለች። እንግዲህ እሷም እሺ የመጨረሻ እድል ልተባበር እችላለሁ፣ በእርግጠኝነት አትወድም። እኛ ሴቶች አንዱን ወንድ አንወድም ካልነው ሺ ጊዜ መሬት ላይ ቢነጠፍም ወርቅ ቢያዘንብ ራሱ አንወደውም ካል አንወደውም ነው። ስለዚህ እንተ ለመጨረሻ ጊዜ መፈተንና መቁረጥ አለብህ። በዛሬው የራት ግብዣ ላይ እንግዲህ መልካም እድል እንዲሳካልህ እኔ ተደብድቤ ያለው ብዬ ላሳምንልህ እችላለሁ፣ ግን ሁለተኛ እምቢ ካለችና አልፈልግም ካለችህ ራቃት፣ አትሆንም። እሷ እህቴ ናት፣ ደጋግሜ ነግሬሃለሁ፣ በቤተሰብ መካከል ባገባ ትለዋለች። እንግዲህ እሱም እሺ በቃ አልደበድብሽ የሚልና አርጆን ጥሏት ይሄዳል። ዳጣም እንግዲህ በጣም ፈርታለች። ግን ትክክለኛ እናቴ ማን ትሆን? ወይዘሮ ማርታ ምንም እንኳን እንግዲህ ትክክለኛ ልጇ በሆን እኮ ተለየ ነበረ፣ ያው ውስጧ ይነግራታል። ግን ከሷ የበለጠ የሰላም ስሜት ነው የሚያስጨንቀኝ። ሰላም በጣም እያስጨነቀችኝ ነው። ካበጌ በጣም የምታስጨንቀኝ እሷ ሆናለች። እና ወይዘሮ ማርታማ እናቴ ልትሆን አትችልም፣ ሰላም ደግሞ አትሆንም። እንዴት የቤት ሰራተኛ ልጅን ይሆናለሁ? በጭራሽማ ልሆን አልችልም እያለች እንግዲህ ራሷን እየወቀሰች ነው ያለችው። አርጆንም እንግዲህ በተባለው መሰረት የዳጣን ትዕዛዝ ፈጽም ያለው ታዲያ ስራቱ ላይ መቼ ነው የምትመጪው? እንገናኝ ብሎ ይደውልላታል አበጌ። አበጌ አይንህን ላፈር አንተ የህንድ ጣውንት አልወድም፣ አንተ ከሰል ጥቁር እያለች እንግዲህ የስድብ ናዳዎችን ካዘነበችበት በኋላ እራቱ ቀርቷል። ሲጀመር አንተ ሞኝ ነህ እንዴ? እኔ አንተን አምኜ የምጠጋ ሴት አይደለውም፣ ሴታ ሴት ነገር መጀመሪያ ወንድሁን በማለት አዋርዳ ጥለዋለች። አርጆንም እንግዲህ ለካ ዳጣ ትክክል ነበረች፣ በእርግጠኝነት ደብድቤያት ቢሆንም እኮ ይህንን ነገር አታደርግልኝም ነበረ። ከዚህ በኋላማ አይንሽን ላፈር፣ ሁለተኛ እኔ ራሱ ካጠገብሽ ድረስ አልልም ይላታል። ደረጀም እንግዲህ ሊነግራት ታስባለ። ማርታ ይሄውልሽ ከዕለታት አንድ ቀን እንግዲህ ተሳስቼ ከሰላም ጋር ተኝቻለሁ ይላታል። ማርታ ራሷን በፌንት ነቀለች። ምን ሰላም የቷ ሰላም? ያው የቤት ሰራተኛችን ናት እና አንቺ የለሽም ነበረ ዱባይ ተሳፍረሽ በነበረበት ሰዓት እንግዲህ በዛ ሰዓት ጠጥቼ ከዛ እንግዲህ በዛ ሰዓት ተሳስቼ ተኛው። ምን አንተ ጨካኝ፣ አንተ ጭራቅ፣ ለካ እስከዛሬ ስትሸውደ የነበረ ይህንን ሁሉ ሚስጥር ደብቃ። እሺ ከዛስ ምን ተፈጠረ? እናማ ዳጣ ልጅ ናት። ከዛ ታውቂያለሽ ወንድሜ ይህንን ጉድ ሰምቶ ልጅቷ ከዚህ ቤት መኖር የለባትም መፈጠር የለባትም አውጥተን እንጣላት ብሎ ልጅቷን እንግዲህ ከሰላም እጅ ቀምቶ ሌላ ቦታ ጣላት። ታዲያ በዚህ ቅጽበት እንግዲህ ሰላም የምታውቀው ነገር የለም። ሰላምም እንግዲህ ልጇን እየጠበቀች ያለችበት ምክንያት ይሄ ነው እና ከአንቺ ውጭ ሌላ ሴት ጋር ሂጄ ተኝቻለሁ ይቅር በይኝ ብሎ ድንጋይ ተሸክሞ ይለምናታል። ማርታ አለቀሰች። ለካ እስከዛሬ ይህንን ሁሉ ችግር አምቃ ይዛ ነበረ ሰላም። ማንም አልተረዳትም ነበረ። ለካ እንደዚህ አይነት አረመኔ ሰው ነህ፣ እኔ እኮ መላእክ መስለኝ ነበር አንተ ሰይጣን እያለች እንግዲህ ባሏን ሙልጭ አድርጋ ደረጀን ሰድበዋለች። ደሬም ይቅር በይኝ ብሏል። እንግዲህ ይቅርታ የምታደርግለት አይመስልም። አሁን ከቤት ተባሮ ነው ያለው። ለሰላም እያዘነች ነው። እኔም እኮ ግን የዋሸው አንድ ትልቅ ሚስጥር አለ ትለዋለች ማርታ። ለነገሩ አንተ በጣም ሁለታችንም ጥፋት ስላለብን እንተራረማለን፣ ግን አሁን መናገር አልችልም
እኔም ልክ እናንተ ጊዜ ወስጄ አስቤበት ምስጢሬን እነግራለሁ ትለዋለች። እንግዲህ ከዚህ በፊት የድሮ ፍቅረኛ እንደነበራትም ነግረዋለች ለደረጀ ማርታ። ይሁን እንጂ ምን እንደተፈጠረ በዛ መካከል አልነግርህም፣ ግን ደግሞ አሁን ውጣልኝ ከቤት የራሱ ላይ አልፈልግም ትለዋለች። ናታና ዳጣም እንግዲህ ተደብቀው ሲሳሳሙ እጅ ከፍንጅ ተይዘዋል። አበጌም እንግዲህ ያችን ህፃን ልጅማ ስለ ዳጣ ጠይቃታለሁ እያለች እያወጣጣቻች ነው። ምሳሌ ጭንቅ አላት። ምን ትመልስ? ዳጣ በዚህ ጉዳይ የምታውቀው ነገር የለም። ምሳሌ ራሱ የት እንደተወለደች አታውቅም። የጎዳና ልጅ ናት ካለች ሚስጥሯ አፈነገጠ። እንግዲህ የዛሬ ጉዳችን ይህን ይመስላል። ምሳሌ የምትናገር ይመስላችኋል የዳጣን ሚስጥር? ማርታስ ሚስጥሯ ምን ሊሆን ይችላል? ለዚህ ቻናል አዲስ ከሆኑ ሰብስክራይብ ያደርጉ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ሆነላችሁ።